እንኳን ወደ እንስሳት ዓለም ቻናል በደህና መጡ። በዝናብ ጫካ ውስጥ ከዛፍ ዛፍ የሚበር በአንድ ጥፍር ዝንጀሮን የሚያነሳ ከጃጃ ድብ ጥፍር ጋር የሚመሳሰል ጥፍር ያለው ኃይለኛ አሞራ። ይህ ሃርፒ አሞራ ወይም ሃርፒ ኢግል ነው። ዛሬ በዚህ ቪዲዮ ውስጥ የዚህን የዓለም ኃይለኛ አዳኝ ህይወት፣ አደን፣ ታሪክ እና ጥበቃ እንመራመራለን። ሰብስክራይብ ያድርጉ። እንጀምር። መጠን ቁመት ከ89 እስከ 107 ሴንቲሜትር ወይም 35 እስከ 42 ኢንች። ክንፍ ከ176 እስከ 224 ሴንቲሜትር ወይም 6.5 ጫማ። ሴቶች ትልቅ ከ6 እስከ 9 ኪሎ ግራም፣ ወንዶች ከ4 እስከ 6 ኪሎ ግራም። መልክ ግራጫ ጭንቅላት ከሁለት ክፍል ክሬስት፣ ጥቁር ጀርባ፣ ነጭ ደረት ከጥቁር ባንድ፣ ትልልቅ ጥፍሮች ወይም ከጃጃ ድብ ጥፍር ጋር የሚመሳሰል። ልዩ ባህሪያት አጭር ግዙፍ ክንፎች፣ ለጫካ ውስጥ ቀላል በረራ፣ ኃይለኛ ጥፍሮች፣ አጥንት መጠቅጠቅ የሚበቃ። በመካከለኛው እና ደቡባዊ አፍሪካ ወይም ሜክሲኮ እስከ አርጀንቲና ዝናብ ጫካዎች በዛፍ ከፍታ ወይም ካኖፒ ይኖራል። ትላልቅ ዛፎች ወይም ካፓክ ይመርጣሉ። ቀን ንቁ፣ በጫካ ውስጥ ቀልጣፋ በረራ። ምግብ ዝንጀሮ፣ ስሎዝ ወይም ቀስተኛ እንስሳ፣ ኦፖሱም፣ አንቴቴር እና አንዳንዴም ወፎችና ተሳቢዎች። አደን ከከፍተኛ ዛፍ ይጠብቃል፣ በፍጥነት ይበራል፣ በጥፍሩ ይይዛል፣ ከ7 እስከ 8 ኪሎ ግራም ሊያነሳ ይችላል። ልዩ ችሎታ ጥፍሮቹ አጥንት ይጠቀጥቃሉ። ታሪክ በሀገሬው ባህል የጫካ ጠባቂ ምልክት። የዘላለም ጥንድ ትልቅ ጎጆ ወይም እንደ ድርብ አልጋ በ40 እስከ 50 ሜትር ከፍታ። ከ1 እስከ 2 እንቁላሎች ከ53 እስከ 56 ቀናት መፈልፈል። ጫጩቱ ለብዙ ወራት ከጎጆ ይቆያል። የመትከል ጊዜ ከ2 እስከ 3 ዓመት አንዴ። የፓናማ ብሔራዊ ወፍ በሀገሬው ባህል ውስጥ ኃይለኛ እና ጥበቃ ምልክት ነው። ሁኔታ አደጋ ላይ ዋና ስጋት ደን መጨፍጨፍ፣ እርሻ፣ ማዕድን ማውጣት። የጥበቃ ስራዎች እናንተ እንዴት ማገዝ እንደምትችሉ። ሃርፒ አሞራ የዝናብ ጫካ ኃይለኛ ነው። ጫካዎቹን እንጠብቅ። ይህ ቪዲዮ ከተመቸው ላይክ ያድርጉ፣ ሰብስክራይብ ያድርጉ። ቀጣይ ቪዲዮ ላይ እስከምንገናኝ ድረስ ቻው።